Usa family tolle gara qarmata afaniko guya tufa kutan ማለት ነው welcome to my day 2 language challenge ማለት ነው ሶ ዛሬ ሁለተኛ ቀን የኦሮምኛ ቋንቋ እየተለማመድን እንገኛለን የተወሰኑ ወርዶች እንላለን የትላንትናው አሪፍ ነበር ካዮሱ አንፃር almost 75% ላይክ አድርጉታል ካራሱ 3 ማለት ነው ሰብስክራይብ ማድረጋችሁ እንዳይረሳ ላይክም እንዳይረሳ ለዛሬ ይዤላችሁ የመጣሁት ምንድነው ጋሊ ማለት ኢንካም ነው ከዛ ሚልኪና ማለት ሰክሰስ ነው ካሩራ ማለት ፕላን ነው እቅድ ማለት ነው ካዮ ማለት ይሄ ጠቀሜታ ነው ፐርፐዝ ነው ከዛ ጃለዳ ማለት አይ ላይክ ኦር አይ ላቭ አስባ ጃለዳ ኦኬ ከዛ ሆጂ ማለት ወርክ ወይ ጆብ ነው በጣም ጸዴ እና ባራታ ማለት ስቱደንት ነው አያም ባራታ አሁን አያም ማለት አኒ ነው አኒ ባራታ ነኝ ብቻ እንደዚህ እንቀጥላለን ዛሬ ዴይ 2 ማለት ነው እንደዚህ ነው ሶ በቃ ሌላ ማለት ነው ለሞክር ጋሊ ዳውንስ ከዛ ሚልኪናና ካሩራ ካዩ ኦኬ ሚልኪና ካሩራ ካዩ ጋሊ ባራታ እና ሆጂ ማለት ነው እነዚህ ነግሬያችኋለሁ ሶ አይ ላይክ ማይ ጆብ ማለት ጃለዳ ሆጂ አኒ ጃለዳ ሆጂ ማለት ነው ሶ ሳፕ እየለመድን ነው ማለት ነው ዴይ 3 ላይ ደግሞ ፍሬዞችን እንላለን እንቀጥላለን ይመቻችሁ ሰብስክራይብ ማድረጋችሁ እንዳይረሳ እና ደግሞ እንኳን ለገና ዋዜማ አደረሳችሁ ለማለት ፈልጋለሁ ይመቻችሁ ላይክ ሰብስክራይብ ምናምን እንዳረሱ